ባሮክ በህግ ቁጥጥር ስር መዋል አለበት። ባሮክ በፖሊስ ቁጥጥር ስር መዋል አለበት። ሰላም ውድ ኦርቶዶክሳውያን የይሳኮር ቤተሰቦች እንግዲህ ዛሬ በተለያዩ ወቅታዊ ቪዲዮዎች መተናል። በዚህ ቪዲዮ የተወሰኑ ቪዲዮዎችን እንመለከታለን። ከኛ ሰሞኑን የሆነው ነገር የሚያናድድ አይደለም። ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ላይቅርና የዚህ ቤተሰብ ያልሆናችሁ ይህንን ቤት ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ላይክ፣ ሼር፣ ኮሜንት በመጻፍ ቤተሰብ እንድትሆኑ እንጋብዛችኋለን። ዛሬ እንግዲህ በጣም ወሳኝ የሆኑ ቪዲዮዎችን ይዘን መተናል። ቀጥታ ወደ ቪዲዮቹ እንገባለን። በዚህ ጉዳይ ወንድማችን ነጋሽ በዳዳ በባሮኬ ጉዳይ ላይ የሰጠውን በጣም የተስማማውበትን ሐሳብ አብረን እንመለከታለን። ሰሞኑን የሆነው ነገር የሚያናድድ ነው። አይደለም ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ላይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ስለ ድንግል ማርያም አሟታል። የጠላቴ ጠላት ወዳጄ ነው እንዲሉ ብሩክ ለመናፍቃን የራስ መታት የሆነ ልጅ ነው። ልብ በል፣ ለፕሮቴስታንት አላለም። ፕሮቴስታንቱ ስላሉ ከሃዲያን ጭምር ስለ ፕሮቴስታንት አይደል፣ ለመናፍቃን ራስ መታት ነው። በሶሻል ሚዲያ ካልቻሉት ልጅ አንዱ ነው። አገኙት ማለት ነው። ለእናትየው አዛኞ ነው መጡ፣ ተቆረቆሩ። በቅርቡ ሃይማኖታችንን ክደናል ያሉ እንኳን ሳይቀር ልጅቷን ላይቭ ይዘው ገቡ። ተመልከት። ሶሻል ሚዲያውን የሚያጦዙት መናፍቃኖቹ ናቸው። እውነተኛ ፕሮቴስታንቶች ልጅቷ ያደረገችውን ድርጊት ተቃውመዋል። ስህተት ነው ብለዋል። ፕሮቴስታንቶቹ በህግ ትጠየቅ ያሉ ትጠየቅ ብለው ከእውነት ጎን ቆመዋል። መናፍቃኑስ ነገሩ ሌላ ነው። ሊበሏት ያሰቧትን አሞራ ጅግራንሽ ነው ምናምን ነገር ይሏታል። ሊያሳስሩት የፈለጉትን ልጅ ቀድሞ ማለት ነው በሌላ ጌም ወንጀለኛ ነው ብለውታል። ይሄ ልጅ ቅድም ልክ እንዳልኩ ተፈቶ አያውቅም። መስቀል ቢመጣ በሰበብ እስር ቤት ነው። ጥምቀት ቢመጣ እስር ቤት ነው። የሲኖዶስ ጉባኤ ሲመጣ እስር ቤት ነው። መከራውን እያየ ያለን ለእምነቱ ወንድማችን በእውነት ለመናገር ይሄ ነው እየተሰራበት። ኦርቶዶክሳውያን ንቁ። ስርዓት ያለው ሰው ብቻ ሳይሆን አንዳንዴ በጥባጭ ሰው ያስፈልጋል ይላል ፖለቲካው። ይሄ ለፕሮፓጋንዳም ለምን የሚያመጣ ቢያንስ ነገሮችን የሚያሸብር ቢያንስ ባሮክ በጥባጭ አይደለም፣ ቀናይ የቤተ ክርስቲያን ልጅ ነው። ካጠፋ ይቀጣ በስነ ስርዓቱ። አጥፍቷል ወይ ነው? አላጠፋም። እግዚአብሔር ከረዳን ድንግል ማርያም ከረዳችን የልጅቷ ወላጅናት እየመጣች ነው። ይሄን ቀረጻ ባደረግንበት ሰዓት እንኳን አቋርጠን እያወራን ነው። እውነቱን ይናገራሉ የነበረውን ነገር። ይህች እናት እንድትንገላታብን አንፈልግም። የኔም እናት ናት፣ የሁላችንም እናት ናት። ግን የእናታችን እናት ናት ደግሞ ድንግል ማርያም። ስለዛም ጭምር የኚህ እናታችን ግድ ይላቸዋል። የወለደ አንጀት ነው ያላቸው። ልጃቸው እንዲጎዳባቸው አይፈልጉም። በጣም በሚያስገርም መልኩ ባሮክ ሲወጣ ማማ ምናልባት ሌላ የሚያስፈራራውት ልጅ እንኳን ካለ ወይ ሰዎች ከመጡ እኔ ልጆች ነኝ በአቅራቢያው ነው የምገኘው ደውሉልኝ ብዬ ነው የወጣሁት ነው የሚለው። ሁለተኛ ዓለም ደግሞ ፌር ሳትሆን አንተ ፌር ለመሆን የምትሞክሩ ኦርቶዶክሳውያን ጤነኛ ናችሁ? ፍርድ እኮ እንደ ዛፍ አጋድሎ እየወደቀብን ነው ያለው። ቅድም ትዝታውን ስታነሳ ነበር። ትዝታው ጉዳይ ነው እንግዲህ ወንድማችን ባሮክን ብዙዎች ሚዲያ ላይ ይሄ ነገር ከወጣ በኋላ ሲደግፉ የነበሩ ፎሎ ሲያደርጉ የነበሩ ኦርቶዶክስ ወንድሞች በወንድማችን ላይ ተገልብጠው እንግዲህ ልክ እንደ አህዛቡ ልክ እንደ መናፍቁ ወንድማችን ይታሰር፣ ወንድማችን ይገደል እያሉ ብዙዎች የስድብ አፋቸውን ሲገልጡ ተመልክተናል አይተናልና እናንተም በዚህ ጉዳይ ላይ ሐሳብ አስተያየታችሁ ደስ የሚሉት ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። እዚህ ብትፈራገጡ በቃ ከአቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም።
እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ የቆመች አድምጣችሁታል። እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ በጭፍንተኞች የቆመች ቤተክርስቲያን በማለት እንግዲህ የቤተክርስቲያንን መሰረት በሰዎች ላይ ያደረገች ነው። ይሄ አለማወቃን ያሳያል። ጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታውቅ ቤተክርስቲያን ናት። ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች። ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም። ጧፍ ነጠላ ከበሮ ጩኸት ጭፍንተኝነት የእውነት መገለጫ አይደለም። ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራርሳላችሁ። ይሄ ነው ደስ የሚል። ይሄን መልእክት ነው ማስተላልፈው። እንደሰማችሁት ነው እንግዲህ ከነ ጭፍን ሐሳባችሁ ትፈራርሳላችሁ በማለት የእስልምና እምነት ተከታይ እንደሆነችም የሚገልጽ ቃል መጨረሻ ላይ ተነጋግራለች። በእውነቱ እቺ ግለሰብ የሙስሊም ማህበረሰብን በጭራሽ አትወክልም። ሀገር ወዳዱን በሃይማኖት ተከባብሮ በሃይማኖት ተቻችሎ በሃይማኖት አንዳች ቀን ሳይጣላ የኖረውን የኢትዮጵያ የሙስሊም ማህበረሰብ እህት ወንድሞቻችንን በጭራሽ አትወክልም። እኛ የምናውቃቸው የሙስሊም እህት ወንድሞቻችን ከራሳቸው ከኪሳቸው አውጥተው ቤተክርስቲያን የሚያሳንጹ ከራሳቸው አውጥተው ደሃን የሚረዱ ኦርቶዶክስ የሆነ ወንድማቸውን የሚረዱ ቤተክርስቲያን የሚያሳንጹ ታቦት ዑደት ሲያደርግ አብረው ዑደት የሚያደርጉ ጥምቀት ወጥተው የሚያጅቡ ለጥምቀት የተለያየ ነገር አስፋልት በመጥረግ የተለያዩ ነገሮችን በመጎዝጎዝ ከኛ ጋር የኛን በዓል የሚያከብሩ ወንድሞች ናቸው። ኢትዮጵያ በሃይማኖት ተከባብራ ለዘመናት የኖረች ሀገር ናት። እንደዚህ አይነት ሰዎች ከኋላ የማይሆን ሐሳብ ይዘው በመምጣት ያወራሉና እስቲ ወንድማችን ሰለሞን ነጋሽ የሰጠውን ምላሽ እንመልከት በጋራ። እያንዳንዱም ክርስቲያን ቤተክርስቲያን ነው፣ የተሰራበትም ዓለቱም ክርስቶስ ነው። ስለዚህ አንፈርስም አንጠፋም። በማቴዎስ 7:24 ላይ እንደዚህ ይላል፣ ስለዚህ እንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ይላል። ኢየሱስ ክርስቶስ የእግዚአብሔር ልጅ የአብ የባህሪው ልጅ እንደሆነ የሚያምን ልጅነቱንም ገንዘብ የሚያደርግ ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ስለሚመስል አይፈርስም። እዛው ዝቅ ስንል 25 ላይ ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያን ቤት ገፋው፣ በዓለት ላይም ስለተመሰረተ አልወደቅም ይላል። ዝናብ የተባለው ካላውያን ከካዲያን ነገስታት የሚመጣ መከራ ሰይፍ ነው። ጎርፍ የተባለውም የስደትና የመገፋት የመንገላታት ጎርፍ ነው። ነፋስ የተባለውም የጥርጥር የክደት ነፋስ ነው። ብዙዎች በሚዘንበው ዝናብ ተሰናክለው በጎርፍና በነፋስ ተወሰዱ ተብሎ በኤፌሶን 4:14 ላይ አለ። በዚህ ዓለት ላይ ስላልተሰራ ተሰናክለውበታል፣ ተፍገምግመው ወድቋል፣ ንቀውትም አቃለውታል። እኛ እንደ ክርስቲያንነታችን በዚህ ዓለት ላይ እናምናለን። የባህሪ አምላክ ፈጣሪ ነው ብለን እናምናለን። በልጅነት ክብር አይተነዋል፣ በሜሮን ታትመናል፣ በስጋ ወደሙ ከብረናል። ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ከማይጠፋ ዘር ዳግም ተወልደናል። ስለዚህ አንፈርስም አንጠፋ። ቅዱስ ዮሐንስ አፈወርቅ በድርሳኑ ምን ይላል መሰለሽ? ዲያብሎስ ቤተክርስቲያንን ተዋጋ፣ ቀስቱን ጨረሰ፣ ዝርናሩንም አራገፈ፣ ነገር ግን ቤተክርስቲያንን ሊጎዳት አልቻለም ይላል። ሰውን ታግለን ማሸነፍ እንችል ይሆናል፣ ቤተክርስቲያንን ማሸነፍ አንችልም። የገሃነም ደጆች የተባሉ ዲያብሎስና ሰራዊቱን እንደማይችሏት አስተምሯል ማለት ነው። መናፍቃን ሐሳውያን የጥፋት መረባቸውን ዘርግተው ሌት ተቀን ቢደክሙ እውነተኛይቱ ቤተክርስቲያን ግን ልትጠፋ አትችልም። በመሆኑም ቤተክርስቲያን በማይቻለውና በኃያሉ ላይ ስለተሰራች አይጥሏት። ምድራውያኑ ጊዜያውያኑ አይችሏትም። በዘላለማዊ አምላክ በኢየሱስ ክርስቶስ መሰረት ላይ ስለተገነባች የሲኦል ደጆች አያጠፏትም። ጌታ ምንድን ያለው? አይችሏትም ነው ያለው። አይቀርቧትም እኮ አይደለም ያለው፣ አይችሏትም ነው ያለው። ቤተክርስቲያን በባህር ውስጥ ያለች ታንኳ ወይም በዓለም ውስጥ ያለች ብቸኛ የሰላም ድንኳን ናት። በባህር ወይም በዓለም ውስጥ ባሉ ባዕድ ፍጥረታትና በማዕበል እንደምትታወቅ ቤተክርስቲያንም ከገሃነም ደጆች የተነሳ ጸጥታ ላይኖራት ይችላል። ልትታወቅ ልትረበሽ ትችላለች። ምክንያቱም ቀኑን በሙሉ ስለአንተ እንገደላለን ተብሎ ስለተጻፈ በመጽሐፍ ላይ
ቤተክርስቲያን ስለ መሰረቷ ስለ ክርስቶስ ዘወትር ትገፋለች። ጌታም በዓለም ሳላችሁ ምን አለ? መከራ አለባችሁ ነው ያለው። በመሆኑም ግን ቤተክርስቲያንን ለ2000 ዓመታት በውጊያ ላይ ነው ያለችው። ነገር ግን ተሸንፋ ታውቃለች? አታውቅም። ወደፊትም የማትሸነፍ ታጋ የማትጠፋ መቅረስ የማትሰጥም ድንኳን ናት፣ ታንኳ ናት። ምክንያቱም መሰረቷ ጽኑ አለት በክርስቶስ ላይ ስለተመሰረተ ማንም ክርስቶስ ምን አለ? አይችሏትም ነው ያለው። ስለዚህ ይህች ቤተክርስቲያን ትጠፋለች ትበተናለች ያልሽው አትጠፋም። በደሙ የመሰረታት ቤተክርስቲያን አትጠፋም። ያ ልጆቿም በዚህ እውነት በዚህ አለት ላይ የተመሰረትንን። እንደዚህ አይነት ቪዲዮዎችን ስትመለከቱ በደንብ ማጥራት ወይም አጥርቶ መመልከት ያስፈልጋል። እስቲ ይሄንን ቪዲዮ በደንብ አድርጋችሁ ተመልከቱት። አየው እነሱን ቆረም እዚህ ተርፋለ ተስፋለ ከተማው ከራብ ነው የሚተርፈው። ከምን ከሞት ምን ከሞት ነው መትሪ ተርፋለ ተስፋለ ያ ያበቃ ቤት አባት ብሎ ነው የሚተርፈው። መይሳው ካሳዳግ ቢመጣ ይተርፍ። ቤተክርስቲያንን ለመፈተን አንዳንድ ሚሽን ተቀብሎ የሚሰሩ ሰዎች ክነት የሌላቸውን ሰዎች ክነት እንዳላቸው በማስመሰል እንግዲህ የቤተክርስቲያን ነዋየ ቅድሳት እንደሚታወቀው ብዙ ቦታ ይሸጣል። መርካቶ ላይ ያለ ነዋየ ቅድሳት መሸጫ ላይ ያለና ቄስ ያልሆነውን የቄስ ልብስ በማስለበስ መኖክሴ ያልሆነውን ደግሞ የመኖክሴ ልብስ እንዲለብስ በማድረግ መጠጥ ቤቶች ላይ ገበያ መካከል እንዲገኝ በማድረግ እንዲሰክር አለባሌ ተግባራትን እንዲያደርግ በማድረግ አውቀው ተነጋግረው ትወና የሚሰሩ ሰዎች አሉና እንደዚህ አይነት ቪዲዮዎችን ስትመለከቱ በደንብ ማጥራት ወይም አጥርቶ መመልከት ያስፈልጋል። አምነን ተነስተናል ስምህን ይዘን ፍቅርህን ማዳንህን ተስፋ ያደረግን አብረህን ስትወጣ እናሸንፋለን ቀኝ ስትረዳን ምድርን እንወርሳለን።